ፎዚያ ከወንጌል አማኞች። እሺ፣ የወንጌል አማኝ የት ህብረት ነው የምታደርጊው? አማኑኤል ህብረት። አማኑኤል ህብረት። እሺ፣ እዮብ እየቀጥልሽ። ቴዲ ቀደም የጠየካትን የመጀመሪያዋን ብትጠይቅ አሪፍ ነው፣ የሉትራኑን ማለት ነው። ከዛ በኋላ ነው። እሺ፣ እህታችን ሉተራውያን በበዓል አከባበራቸው ላይ እዚህ ጋር ሉተራውያን ቸርች ሲኖር ላይ መምህር ስንታየው ሚዩት አድርግልን። እሺ፣ ሉተራውያን በዚህ በራሳቸው ዌብሳይት ላይ የፌስትስ ኤንድ ፌስቲቫልስ ላይ ኦገስት 15 የእመቤታችን የወላዲተ አምላክ የጌታ እናት ቀን፣ ኦገስት 29 ደግሞ የመጥምቀ መለኮት የቅዱስ ዮሐንስ ቀን፣ ሴፕቴምበር 14 ደግሞ የመስቀሉ ቀን ብለው ያከብራሉ። ቀን ሰጥቶ ለፍጡሯ እንደዚህ ማክበር ጣዖት አምልኮ ነው? ፎዚያ ልክ አይደለም፣ አላምንበትም። ሉተራውያን ጣዖት አምላኪያን ናቸው። አሁን እኔ ቅድም አስንት ላይ ጽፌ ያለውኝ የገባሁት መጽሐፍ ቅዱሳዊ ከሆነ ብቻ ነው የማወራው። አሁን እንዲህ አይነት አሁን ከኮመንታሪ እኔ ስለማላምንበት የኔን እምነት ነው መጠየቅ ያለብህ። አሁን ስለ ጃጅም ፈራጅ እግዚአብሔር ብቻ ነው አይደለ? ስለማንም እምነት የሚፈርድ እግዚአብሔር ነው። እኔ አልፈርድም በማንም እምነት ላይ ብናደርገው። ለምሳሌ እኛ በ21 ማርያም በ19 ገብርኤል ብለን ብናከብር ጣዖት አምላኪዎች ነን? ልክ አይደለም ብዬ አምናለሁ። ጣዖት አምላኪንም አይደለም። ጣዖት ራሱ ምንድን ነው? ጣዖት አይ ነው አይደለም። አይ አንተ ጣዖት ምንድን ነው? ጣዖት ምንድን ነው ብለህ ነው የምታምነው አንተ? ከእግዚአብሔር ውጭ ሌላ ነገር ማምለክ ማለት ነው። አዎ ታመልካለህ አንተ እንደዛ? እኔ አላመልክም። በቃ ካላመለክ ጣዖት አይደለም ማለት ነው። ስለዚህ ሌሎች ፕሮቴስታንቶችኛ ቆይታችን ፎዚያ ስለዚህ ሌሎች ፕሮቴስታንት እንዳንቺ አይነት ወገኖች የሆኑ ሙሉ ወንጌል አማኞች የሚባሉ ወይ ፔንቴኮስታሎቹ እኛ በቅዱሳን በ19 ገብርኤል በ21 ማርያም በ12 ሚካኤል ስንል እናንተ ጣዖት ነው የምታመልኩት ቀን ሰታችሁ የምታከብሩት ብለው ይህንን ፍሬዝ ካስቀመጡ ይሄ ፍሬዝ ለጣዖት አምልኮ የሚተረጉሙት ከሆነ ዘሴሚስቱ ሉተራውያን ጋር ይሰራል ማለት ነው። ኦኬ ሊሰራ ይችላል። ስለዚህ ይህን የጠየቁሽ ጥያቄ ለዛ ነው። አሁን ለምሳሌ መጽሐፍ ቅዱስ ላይ ኦገስት 15 የማርያም ቀን ነው የሚላለን። እኔ ይቅርታ አድርግልኝና መጽሐፍ ቅዱሳዊ ከሆነ ላውራ። አሁን እንዲ ታሪካዊ አሁን እንዲ ኮመንታሪዎች የሰዎች ኮሜንት ያደረጓቸው ነገሮች ላይ ኮመንታሪ አይደለም፣ ይሄ የእነሱ ብሊፍ ነው። እኔ ሉተራን አይደለሁማ። እኔ ሉተራን ሆኜ ብጠየቀኝ ኖሮ ስለ ራሴ መልሳለሁ። ለምን መሰለሽ የጠየኩሽ? ለምን መሰለሽ የጠየኩሽ ይህን ጥያቄ? አንቺ ኦርቶዶክስ ክርስቲያን ሆኖ ትላንት እሑድ ቀን ከትላንት ወዲያ እሑድ ቀን የገብርኤል ቀን ሲያከብር ስታዩ የማርያም ቀን ዛሬ 1221 ስታዩ ቤተክርስቲያን ሲሄድ ስታዩ ለምንድን እንደዚህ ቀን ሰታችሁ በ21 ማርያም ከምንላችሁ አትናገሩም? እንደዚህ ብለሽ ለኦርቶዶክስ ጓደኛሽ ወይ ደግሞ ወንድም ወይም እህት ቀን የማን ነው? ቀን የማን ነው? ቀኖቹ ለእግዚአብሔር ናቸው። አዎ በቃ እኔ በዚህ ነው የማምነው። ቀን ዴዲኬት አድርገህ ፕሮቴስታንት ነኝ ብሎ እንደዚህ ልክ አይደለም ልክ አይደለም ብዬ እነግረዋለሁ። ምክንያቱም ቀናት ልክ አይደለም ልክ ወደሆነው እንዲህ ልክ አይደለም፣ ስህተት ነው ብለዋል። ስህተት ነው፣ ይህን ማድረግ ስህተት ነው። ሳያውቅ ሊሆን ይችላል፣ አልተረዳም ሊሆን ይችላል። ፕሮቴስታንት እኮ ናቸው ሁሉም እኮ ፕሮቴስታንት አይደለም። እያንዳንዱ ዶክትሪን አሁን ዶክትሪን ከሆነ የምታወራኝ መሰረታዊ ክርስትና አስተምሮ ላይ ከሆነ የምናወራው የየራሱ የተለያየ አስተምሮ አላቸው። አሁን እነሱ ጥምቀት አሁን ሉተራን የምትላቸው ጥምቀትና እኔ የምቀበለው ጥምቀት ይለያያል። ገብተዋል። ስለዚህ ልክ እንደዛው ይሄም የምንለያይባቸው ነገሮች እኮ አሉን። ሁሉም አንድ አይነት አይደለም። ስለዚህ ፎዚያ ለምሳሌ አንቺ ኦርቶዶክስን ወንድምት አግኝተሽ እንደምትሰብኪ ሉተራን ትሰብኪያቸዋለሽ? ትክክል ባልሆነ ነገር ላይ ካገኘው ለማንም ተናግረ። ምክንያቱም እውነት ነው፣ ይሄ እውነት የሆነው እውነት ነው። ይሄው ለምሳሌ ይሄ አለ ሉተራን ሆይ ከዛሬ ጀምሮ ይሄንን እላለሁ። አሁን አላውቅም እንዲህ ቀን እንደሚያከብሩ እውነት ለመናገር ዛሬ ከእናንተ አወቅኩ። ስለዚህ አሁን ሉተራውያን መንገድ ላይ ስታገኝ ኦርቶዶክስ ብቻ ሳይሆን ለምንድን ነው ቀን ሰጣችሁ እንደዚህ የምታከብሩት? ዲሴምበር 21 የቶማስ ሐዋርያው ቀን፣ ዲሴምበር 26 ይኸው እንደምታዩ የስጢፋኖስ ቀን፣ ከእንደገና ቀጥላችሁ ደግሞ ይሄ የጳውሎስ ቀን፣ ከእንደገና ደግሞ ይሄ የማቴዎስ ቀን፣ ከእንደገና ደግሞ እዚህ ጋር ደግሞ የማርቆስ ወንጌላዊ ቀን ኤፕሪል 25 ብላችሁ ለእያንዳንዱ ሐዋርያና መጽሐፍ ቅዱስ ላይ የተጻፉት ቅዱሳን ጭምር እንዲህ በጣም የሚገርምሽ ደግሞ እንደ ውሸት ቅንብር እንዳይመስልሽ ማለት ነው። ኦክቶበር 31 የሚከበር ሪፎርሜሽን ዴይ ያከብራሉ። እንደው ቅዱስ ሰው እኮ አይደለም። ሪፎርሜሽን ዴይ እኮ ዴይ ነው። ልክ እኛ የአርበኞች ቀን እንደሚከበረው ኢትዮጵያ ውስጥ የላባደሮች ቀን እንደሚከበረው ኦክቶበር 31 ሪፎርሜሽን ዴይ ያከብራሉ። ይህ ኖቨምበር 1 ደግሞ የሚገርምሽ ኖቨምበር 1 ላይ ደግሞ ኦል ሴንትስ ዴይ አለ። የሁሉም ቅዱሳን ቀን ብለው ያከብራሉ።
እንደዚህ ማድረጋችሁ ስህተት ነው ብለሽ ትሰብኪያቸዋለሽ እነሱን? አዎ ስህተት ነው። ስህተቱን ስህተት ነው እንደምንለው ወንጌል አልገባቸውም። ግን ሉተራውያን እንደዚህ ማድረጋቸው ወንጌል አልገባቸውም። ከወንጌል ጋር አንጻር ከነገርከኝ ያው በክርስቶስ ወንጌል ማን ነው? ስለ ልጁ ስለ ኢየሱስ ክርስቶስ ነው አይደል? እንደዚህ ማድረጋቸው ወንጌል አልገባቸውም ወይ? ወንጌል አለመግባት ሳይሆን ይሄ ቅይጥነት ይመስለኛል። መቀየጥ ማለት ሌላ ቅይጥ ማለት ኢየሱስ ክርስቶስን ሌሎችንም ነገር አስገብቶ ምናልባት ታሪካዊ ነገር ሊኖረው ይችላል። በድነታቸው ላይ የሚያመጣው ለውጥ አለ የለም የሚለውን ነው ምናልባት መነጋገር ካለብን። ይህም በማክበራቸው ከድነት ጋር ከዘላለም ሕይወት ጋር ካገናኘው ወንጌል ማለት ይሄ ስለሆነ ወንጌል ማለት የዘላለም ሕይወት ስለሆነ ማለት ነው። በልጁ በኢየሱስ ክርስቶስ ማለት እነዚህ ሁሉ ፍጡራን ናቸው አይደሉም? ኮርስ ፍጡራን ናቸው። ስለዚህ እነዚህ ፍጡራን ያውም ደግሞ ቀን ሰተሽ ያውም ደግሞ ኦገስት 15 ሴንት ሜሪ ማዘር ኦፍ አወር ሎርድ ብሎ በዚህ ልክ ኦገስት 15 የኛ ፍልሰታ ጾም አለ። በነገራችን ላይ ኦዚያ ኦገስት 15 የኛ ፍልሰታ ጾም ላይ ነው። እንደዚህ ብሎ ማክበር ጸረ ወንጌልነት ነው ላይሆን ይችላል፣ ግን ይሸፍናል። ሆነም ቀረም ግን የክርስቶስን ወይም የእግዚአብሔር የሁሉም ቀን ላይ እግዚአብሔር ንጉሥ ወይም የእግዚአብሔር ባለቤቱ እግዚአብሔር ነው። እሱን ሊሸፍነው ይችላል። ዋናውን ይሸፍነው። ቀኑ ላይ አንድ ሌላ ለቀኑ ሌላ ነገር ዴዲኬት ካደረኩ ወይም አሁን ለምሳሌ እነሱ እንዳሉት እስጢፋኖስን ዴዲኬት ካደረግኩኝ ለዚህ ቀን ቀኖች ሁሉ የእግዚአብሔር ናቸው ካልኩኝ የዛን ቀን የማስበው እስጢፋኖስን ብቻ ከሆነ እግዚአብሔርን ላላስብ ነው ማለት ነው። ስለዚህ እስጢፋኖስ እግዚአብሔርን ከሸፈነብኝ ወይም ትልቁን ከሸፈነብኝ ልክ አይደለም፣ መወገድ አለበት ከሚሉት ነኝ። ልክ አይደለም ወንጌል ይሄ ስላልሆነ እኮ እነሱ ክርስቶስን እየሸፈነባቸው ከሆነ ትክክለኛ ወንጌላውያን ይባላሉ ወይ? አይባልም። መታደስ አለባቸው። እነማ? ሉተራንም ይህን የሚያምኑና እንትን የሚሉ ከሆነ ታድሶ ያስፈልጋቸዋል ብዬ ነው የማምነው። ስለዚህ ሉተራውያን መታደስ አለባቸው። እሺ እየዋ መቀጠል ትችላለህ። ሉተራውያን መታደስ አለባቸው። እሺ እኔ ልጠይቅህ። እኔ ካፈቀድክልኝ ቅድም ራስ ባወራኸው ላይ ነው አንተ በተናገርከው አንዴ ጠይቀኛለሽ። በእመቤታችን ስም ቤተክርስቲያን ከሰሩስ አናቸው እነሱ ሉተራውያን። ቤተክርስቲያን መሀል ምንድን ነው ቤተክርስቲያን? የአንተ የቤተክርስቲያን ዴፊኒሽን ንገረኝ። አይደለም ቤተክርስቲያን ብለህ የምታምነው? ቆይ ከመንገር ፊት ቤተክርስቲያን በማን ስም ነው የሚሰራው? ቤተክርስቲያን ማን ነው? ቆይ ቤተክርስቲያን በማን ስም ነው የሚሰራው? አይ መጀመሪያ በዚህ እንስማማ። ቤተክርስቲያን ማን ነው? አሁን በአዲስ ኪዳን አይደል? ስለ አዲስ ኪዳን ላይ አይደለም። አዲስ ኪዳን ቤተክርስቲያን ማን ነው? ቆይ በሱ እናብራራለን። ከርዕሳችን ውጭ ስለሆነ አሁን በቅዱሳን በድንግል ማርያም ላይ ነው ህንጻውን ነው የምትለኝ? አዎ ህንጻውን በድንግል ማርያም ስም ህንጻ ብትገነቢ አንድ ፕሮቴስታንት ነኝ እያለ ህንጻ ቢገነባ ምን ታደርጊያለሽ? ይሄ ከኔ አእምሮ ውጭ ነው ማለት እኔ እንደዛ ስለማላምን ማለት ነው። በህንፃ በመገንባቱ ምንድን ነው በማርያም ስም ገነባ ሰዋት ምንድን ነው ምን ማለት ልክ ናቸው ወይስ ምንድን ናቸው? አረ ልክ አይደሉም በእውነት። አዎ ስለዚህ ሉተራውያን በድንግል ማርያም ስም በአንግሊካን ቸርቾችም በድንግል ማርያም ስም ቤተክርስቲያን ማነጻቸው ጸረ ወንጌል ነው ማለት ነው። ጸረ ወንጌል ነው ሳይሆን ትክክለኛውን ቤተክርስቲያን አንጹልኝ ያለው ሚስ አድርገዋል ወይም አልተረዱም ማለት ነው። ቤተክርስቲያኔን አይደል ያለው ጌታ በዚህ ዕለት ቤተክርስቲያኔን ያለውን ሀሳብ ወይም ትክክለኛውን ነገር አልተረዱም ማለት ነው። አንድ ህንፃውን በማርያም ስም ከሰሩ ወይም ዋቴቨር የሆነ ስም አንስተው ጻድቃንም ይሁን ሰማዕታትም ይሁን የወንጌል ዋጋው የከፈለም ይሁን በዛ ሰው ስም ህንፃውን የህንፃውን ከሆነ የሰሩትና ለእግዚአብሔር ያንን ሰራን ካሉ ትክክለኛው የእግዚአብሔር ፍላጎት ያ ነው ወይ? ስለዚህ ተሳስተዋል። ይሄ አይደለም ትክክለኛው ቤተክርስቲያን ህንፃ ወይም ግንባታ። ይቅርታና የተረገሙ ናቸው ትያለሽ? አይ የተረገሙ ናቸው ምለው ከኢየሱስ ክርስቶስ ውጭ የሚሰብኩትን ነው። መዳም ኢየሱስን የሚጠሉትን የማይወዱትን ከኢየሱስ ክርስቶስ ውጭ። አንዴ ፎዚያ ጳውሎስ እኛ ከሰበክነው የተለየ ወንጌል ይላልና ይሄ አሁን ቴዲ ያነሳልሽን ዲያቆን ያነሳልሽን ሐዋርያቱ አልሰበኩም ብለሽ ነው የምታምኘው አይደል? በቅዱሳን ስም ቀን መሰየም ቤተክርስቲያን መስራት ምናምን ሐዋርያቱ አልሰበኩም አይደል? በፍጹም እንደዛ ነው የማምነው። ሐዋርያቱ ያልሰበኩት የተለየ ወንጌል ነው ማለት ነው አይደል? የሰበኩት የተቀበሉትን ነው።
አውቆ ሐዋርያት ያልሰበኩት ከሆነ የበጉ ሐዋርያት የመጀመሪያዎቹ በቃ ሐዋርያቱ ያልሰበኩት ከሆነ የተረገመ ነው አይደል? ወይም የተለየ ነው። ዲያቆን ይቅርታና ገላትያ 1:8 እናንብባት እያሉን ያሉት ምንድን ነው የሚለው? ገላትያ 1:8 ላይ ተመልከች። አሁን ገላትያ 1:8 ላይ ነገር ግን እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የተለየ ወይም የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን ይላል አይደለ? ሐዋርያቱ ከሰበኩት የተለየ ከሆነ ከዛን ያጸናውና አስቀድመን እንዳልነው እንዲሁ አሁንም ሁለተኛ እላለሁ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ይላል። አሁን መካነ ኢየሱሶች አንቺ ከተቀበልሽው የተለየ በቅዱሳን ስም ቀን መሰየም፣ ቤተክርስቲያን መስራት ይሰብካሉ አይደል? ወይም ያደርጋሉ። እሺ አይደለም? አንቺ ከተቀበልሽው የተለየ አይደል? ንገሪኛ ቃል በቃል። እሺ ግን ገላትያን ስላወጣህልኝ ነው። ስለዚህ አውዱን ይዘን ስንተረጉም የገላትያን መጽሐፍ ምንድነው ያ የተለየ ወንጌል ለነሱ መገረዝ ማለት ህግ ማለት ኢየሱስ በቂ አይደለም። ኢየሱስ በቂ አይደለም ለመጽደቅ ኢየሱስ ክርስቶስን ብቻ ማመን በቂ አይደለም፣ መገረዝ አለባችሁ፣ የአይሁድን ህግ መጠበቅ አለባችሁ የሚሉ የስህተት አስተማሪዎች ገብተው ነበር። ስለዚህ ጳውሎስ መጀመሪያ የሰበክንላችሁ ወንጌል በጌታ በኢየሱስ ክርስቶስ ማመን ብቻ ነው የዘላለም ህይወት የሚሰጠው፣ እነዚህ አይሁድን ህግና ስርዓት ደንብ መጠበቅ አይደለም እያለ ነው ያለው። አሁን ከድነት አንጻር ነው ይሄ ከድነት አንጻር ነው እንጂ ሌላ። አሁን ጳውሎስ እዚህ ላይ ለገላትያ የህግ ከመጠበቅ አንጻር ያላቸው ብቻ ነው እንጂ ሌላ የለውም እያልሽን ነው። ስለዚህ ለምሳሌ ኢየሱስ ለዓለም አልሞተም የሚለው የእነሱ የህግ አይደለም፣ የአይሁዳን አስተሳሰብም አልነበረም አይደለም። ለጥቂቶች ነው የሞተው የሚለው ማለት ነው። የአሕዛብ አማኞች ናቸው የገላትያ ቤተክርስቲያን አንደኛ ማለት ለጥቂቶች ነው የሞተው ለዓለም አልሞተም ብለው ያስቡ ነበር ወይ ነው ጥያቄው? አያስቡም እንጂ ምክንያቱም አሕዛብ ሆነው እኮ ተቀብለዋል። በቃ ቆይ አያስቡም። አሁን እንደዚህ የሚያስብ ቢመጣ የተለየ ወንጌል ነው። አዎ እዛ ጋር ግን እኮ እነሱ አያስቡም። ለምን የተለየ ትይዋለሽ? አሁን በሰራሹ ሎጂክ መሰረት እዛ ጋር ከተጻፈው በቀር የተለየ ወንጌል ቢሆን እንኳን ማለት አትችይም። ምክንያቱም እዛ ጋር አልተጻፈም። ስለ መገረዝ ምናምን ብቻ ነው ልትይ የሚገባው ማለት ነው፣ ወይም ክርስቶስን ብቻ ሲሆን ነው። ግን ለዓለም አልሞተም የሚለውን የተለየ ነው ማለት አልችልም እንደማለት ነው አሁን ያወራሽው። ለማንኛውም ግን ሐዋርያቱ ማያውቁት ከሆነ የተለየ ነው የተረገመ ነው ልትይ ግድ ነው ማለት ነው፣ አያውቁም ብለሽ ካሰብሽ። ያ ማለት ደግሞ ፕሮቴስታንት ውስጥ የተረገመ ክፍል አለ እንደማለት ይሆንብሻል። ስለዚህ የግዴታ አውዱ ብለሽ እንትን ማለት ይኖርብሻል ማለት ነው። ከቴዲ ጋር ቀጥይና በኋላ አንድ ጥያቄ ይኖረኛል። እሺ ፎዚያ፣ ይሄ የሉተራውያን የማርያም ቤተክርስቲያን ነው። ኦል አር ዌልካም አት ሴንት ሜሪስ ሉተሪያን ቸርች ይላል። ስርዓት አምልኮ የሚጽሙት ሴፕቴምበር ማን ነው ይቅርታ፣ ሳተርደይ 4 ፒኤም እና ሰንደይ 9 ፒኤም ላይ ነው። ወንጌል ለእነሱ ሰብካለሁ ለሉተራኖች እንዲህ ብለው የሚያምኑ ከሆነ ልክ አይደላችሁም ብዬ ነዋ። አሁን እንደዚህ ልክ ሚስ አድርገዋል የእግዚአብሔርን ሀሳብ ብዬ ይህን አሁን ማውራት እንትን ማለት ጀምራለሁ። አውቃቸው ሰዎች ስላሉ ማለት ነው። ዶት ኦርግ ነው ዶት ኦርግ ነው። ያውም ደግሞ የሚገርመው ሴንት ሜሪ ሉተሪያን ቸርች ነው የሚለው። ስለዚህ የጸረ ወንጌል ናቸው። እኔ የለም እኮ እያልኩ እየተከራከርኩ እንዳልሆነ አውቃል። ምን ብለሽ ትሰብኪያቸዋለሽ ነው እነዚህን ሰዎች? ቤተክርስቲያን ማናት ነው መጀመሪያ የምላቸው። ከዛ የእነሱን ዲፊኒሽን ከእነሱ ዲፊኒሽን ተነስቼ መጽሐፍ ቅዱስ ደግሞ ቤተክርስቲያን የሚለው ምንድን ነው ማን ነው የሚለውን ነገር አብራርቼ ወደ ትክክለኛው ነገር እንዲመጡ የራሴን አስተዋጽኦ አደርጋለሁኝ እንጂ ያንን ላደርግ የምችለው። በማርያም ስም ቤተክርስቲያን ማነጽ ጸረ ወንጌል ነው? ጸረ ወንጌል ነው ሳይሆን የምናንጸው ቤተክርስቲያን ምን አይነት ነው? እኔ እኮ አሁን ህንፃው ነው ህንፃው ዓላማው ምንድን ነው? ህንፃው እግዚአብሔር ነው የሚመለክበት። እግዚአብሔር ነው የሚመለክበት። ስሙ ግን ስሙን ተባለ ግን የቅድስት ማርያም ቤተክርስቲያን የሉተራውያን ቤተክርስቲያን ይላል ግን አሁን አንተ ኦርቶዶክስ የማርያም ቤተክርስቲያን የሚካኤል የገብርኤል ስለምትል ከሱ ጋር እኔን አሁን ትልትለኝ የእነሱ መልሽ ችግር የለም። እኔ እነሱ ልትመልሽ ስለ እነሱ እኮ ግን እነሱ ነው አግኝተህ መጠየቅ ያለብን ማለት ስለማላምንበት ማለት ነው።
አይደለም? አንቺ እኮ ፕሮቴስታንት ነሽ። እኔ ክርስቲያን ነኝ። እስቲ ዲያቆን እሺ፣ ዌልካም፣ እንኳን ደህና መጣልን። እንኳን ደህና ቆያችኝ። ሰላም ብያለሁ። ፎዚያ እንዴት ነሽ? እግዚአብሔር ይመስገን። በእምነት ነው የሚያድነው ስትይ ነበርና ምንድን ነው የምታምኘው አንቺ እህታችን? ኢየሱስ ክርስቶስ በስጋ እንደመጣ ከመጀመሪያ ቃል የነበረው ቃልም በእግዚአብሔር ዘንድ የነበረው እሱም እግዚአብሔር የሆነው ወልድ እግዚአብሔር ወልድ ስጋ ለብሶ ወደዚህ ምድር እንደመጣ ለሰው ልጆች ወላዲተ አምላክ ናት። በድንግል ማርያም ውስጥ እንዳደረ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ተብሎ በኢሳይያስ 7:14 ላይ የተጻፈው ትንቢት ይፈጸም ዘንድ በእሷ ስጋ ውስጥ እንዳደረ። ስለዚህ ድንግል ማርያም ወላዲተ አምላክ ናት ወይ ነው ጥያቄ። በአጭሩ መልሽልኝ። ወላዲተ አምላክ ማለት አምላክን ወለደች ልትለኝ ነው? እኔ መጽሐፍ ቅዱስ ሳነብ ያገኘሁት ብቸኛ ቅድም እንዳውም ልጠይቅ የነበረው ይሄን ወደዛ እንዳውም መጣልኝ። የማርያም ብቸኛ ልጇ ነው አይደለም? ተያያዥነት ስላለው ነው። አንደኛ ልጇ ነው። የጠየኩሽ ጥያቄ በጣም አጭር ጥያቄ ነው። ድንግል ማርያም ወላዲተ አምላክ ናት ወይስ አይደለችም? እስቲ ወላዲተ አምላክን ተርጉምልኝ በአማርኛ ምን ማለት ነው? አምላክን የወለደች ማለት ነው። እሺ አምናለሁ። እሺ እንደሱ አምላክን የወለደች ማለት አምላክን ያስገኘች አይደለም። አምላክ በእሱ አደረ። ምክንያቱም እሱ ከዘላለም ነበረ። አደረ ማለት ምን ማለት ነው? አደረ እኮ ነው የሚለው ዮሐንስ 1:14 አይደል? ጸጋና እውነትን ተሞልቶ አይደል? አደረ፣ በስጋ ውስጥ አደረ። እሺ አሁን ቆይ ፈዘ ደኮነ እምነት ነው የሚያድነው ስትሉ ትክክለኛ እምነት የያያዛችሁ ነው የሚመስለው ለሰው ማለት ነው። ግን እምነት ነው የሚያድነው ካላችሁ በኋላ ሌላውን ነገር እንኳን ትተነው የምታምኑት ነገር ሲፈተሽ from the pits of hell ሆኖ ነው የሚገኘው ራሱ ትምህርቱ ራሱ ማለት ነው። ስለዚህ አሁን እኔ ጠይቄሽ የነበረው እጅግ በጣም ግልጽ የሆነ ጥያቄ ነው። ለምሳሌ ክርስቶስ ስንት ልደት ነው ያለው? ክርስቶስ ካልከኝ ክርስቶስ የምትለኝ አምላካዊ ባህሪው ነው አይደለ? ኢየሱስ ካልከኝ ደግሞ ሰዋዊ ባህሪው ነው። ወደዚህ የመጣበትን ነው የምትነግረኝ። ኢየሱስ ክርስቶስ ማለት ኢየሱስ ሰዋዊ ማንነቱን የምንገልጽበት ነው። ክርስቶስ ከሆነ ግን ከዘላለም የነበረ መሲህ ነው፣ ጌታ ነው፣ አዳኝ ነው። ስለዚህ ክርስቶስ ካልከ ኢየሱስ በለኛ። ኢየሱስ ወደዚህ ምድር የተገለጠበት በኤፌሶን ጉባኤ እየተወገዘ የንስጥሮስ ምንፍቅና ነው የምታወራው አንቺ። ቀጥታ ቤተክርስቲያን ከጥንት ጀምሮ ቆይ ላሳይሽ ነው ተረጋጊ። ከጥንት ጀምሮ በቤተ ክርስቲያን ውስጥ ሄረሲ ሆኖ ምንፍቅና ሆኖ ከጥንት ጀምሮ የተወገዘ ምንፍቅና ነው አንቺ እየወረፈ ያያለሽው። ክርስቶስ ስንት ነው ላንቺ? አንድ ነው። አንድ ምን አንድ ምን ማለት? አንድ ሰው ነው? አንድ አምላክ ነው? አንድ ምንድን ነው? አንድ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብዬ ነው ማምነው እኔ። ኦኬ ይሄ ነው እንግዲህ ማመን። ኢየሱስ ክርስቶስ ፍጹም ሰው ነው የምታምኚው? አሁን ልብ በይ። ኢየሱስ የሚለው ሰውነቱ ነው፣ ክርስቶስ የሚለው መለኮቱ ነው ብለሽኛል ቅድም። ስንት ሆነብሽ? እኔ አንተ ያው ተዋህዶ ነህ አንተ። አይ ቲንክ ኢየሱስ በተዋህዶ የምታምን ይመስለኛል። አሁን ከንግግር መጠየቅሽ ብቻ መልሽልኝ። ስለዚህ እኔ ደግሞ ኢየሱስ ሰው ነው፣ ክርስቶስ ደግሞ መለኮት ነው ብለሽ ነበር። ኢየሱስ ክርስቶስ ብለን ስንጠራ መጽሐፍ ቅዱስ ስንተረጉም ወይም መጽሐፍ ቅዱስ ስናነብ ኢየሱስ ክርስቶስ ብለን ስንጠራ ስሙ ራሱ የሚያመለክት ሰውነቱንና መለኮትነቱን በአንድ ላይ መያዙን የሚያመለክት ነው። ስንት ሆነ? ሰውነትና መለኮትነት አንድ አካል ነው። በመለኮትነቱ ላይ ሰውነትን ጨምሯል። ኦኬ። ስለዚህ ሰውነቱ ጭማሪ ነው ለመለኮቱ? አዎ ጨምሯል። ጭማሪ ነው አይደለም? ሰውነትን አወስዷል፣ ገንዘቡ አድርጓል እኮ ግን ጭማሪ ነው። ምክንያቱም መለኮት እኮ አይሞትም። መለኮት ይሞታል እንዴ? እሺ አሁን እነዚህ ሰዎች ናቸው በእምነት ይዳናል የሚሉት። አንዴ ሚውት ታረጊና ኮንክሉዥኔን ሰጥቼ ከነ ዲያቆን ጋር ትቀጥያለሽ። እነዚህ ሰዎች እምነት ያድናል ብለው ሲናገሩ የያዙት ማመን የቀና ማመን ሆኖ ነው የሚመስለው። ኦኬ የሚያድን ሃይማኖት ይዘው ነገር ግን በዚያ በሃይማኖት ውስጥ ሌላ ምንም የሚያስፈልግ ነገር የለም ብለው ነው የሚያስመስሉት። ማመናቸው ግን እንዳለ ሲመረመር ቀጥታ ይቅርታ ስንታየሁ ነኝ። ፎዚያ ያላነሳችው መለኮት አይሞትም ብላለች። ኢየሱስ ክርስቶስ ደግሞ ሞቷል ስለ ሰው ልጆች ተብሎ በስጋ ሁለቱን እንድታስታርቅልን በዛው እንትን እንድትል ብዬ ነው። ቀጥለው የሚመጡ ቴዎሎጂካል ኢምፕሊኬሽኖችማ ገና ናቸው እኮ። አሁን የዚህ ንግግሯ
እቺ ሴትዮ ያልዳነች እንደሆነች ነው የሚያሳየው አሁን የምትናገረው ነገር እያንዳንዱ ማለት ነው። ስለዚህ የኔ ኮንክሉዥን ምንድን ነው የሚሆነው ከዚህ እንድትረዱ የምፈልገው ነገር እምነት ብቻ ነው የሚያድነው ሲሉ የያዙት እምነት ትክክለኛ ሆኖ ሳይሆን ስቲል ሮንግ የሆነ ሃይማኖት ነው። ምንፍቅና ነው የሚከተሉት። ቤተክርስቲያን ድሮ ያወገዘችውን ምንፍቅና ነው የሚከተሉት። ያንኑ የመናፍቃን ትምህርት ነው ያድናል የሚሏቸው። የቱን? ክርስቶስን ለሁለት የሚከፍለውን ሰውና መለኮት እያለ አንዱን ክርስቶስ ለሁለት በትኖ የሚናገረውን ያንን የመናፍቃን ትምህርት ያድናል ብለው ይሰብኳቸዋል። ስለዚህ እኛ ወንጌልን የቀደመችውን ሃይማኖት ለመናፍቃን፣ ለጴንጤዎች፣ ለፕሮቴስታንቶች የማድረስ ክርስቲያናዊ ግዴታ አለብን። እነዚህ ሰዎች ወንጌል ፈጽመው እንዳልሰሙት እንደ አህዛብ ቆጥረን ነው መናገር ያለብን እንጂ አሁን ስለ ማርያም ምናምን ራሱ እንደ ሌላ ነገር ነው የሚሆነውና ቀጥሉ። ዲያቆኔ እምነት ያድናል ምናምን ስትል ስለነበረ እሱን ዲስፕሩቭ ማድረግ ፈልጌ ነው። ቴንክ ዩ። አሁን ይሰማሻል? ፎዚያ ተመለሽ። ፎዚያ፣ ይሄ ደግሞ ጀርመን የሚገኘው የሉተራውያን የቅዱስ ሚካኤል ቤተክርስቲያን ነው። እሺ፣ እነዚህ ሰዎች በማርያም ቤተክርስቲያን ብቻ አላቆሙም። በሚካኤል ቤተክርስቲያንም ስም ቤተክርስቲያን ሰርተዋል። ጸረ ወንጌል ናቸው። እኔ አሁን ከህንፃው ጋር አይደለም ችግሬ። ህንፃውን ላይ ስሙን ማድረግ ይቻላል። በመላእክት ስም፣ በድንግል ማርያም ስም ቤተክርስቲያን በስማቸው ማነጽ ግን መጽሐፍ ቅዱሳዊ ነው አይደለም። ስለዚህ ምን ብለሽ ትሰብኪያቸዋለሽ ሉተራውያንን? ሁለተኛውን ቤተ መቅደስ ገንቡ። እሱም ሰው ነው፣ ሰው ነው የሚገነባው እንጂ ህንፃ አይደለም የሚገነባው። አንቺ የምታመልክበት ቸርች የለም? አዳራሽ ነው ያለው። ቸርችማ እኔ ነኝ። አዳራሹ ላይ ምን ይደረጋል? እንጸልያለን፣ እንዘምራለን፣ የእግዚአብሔር ቃል ይሰበካል። በማስም መሰረቱ ክርስቶስ ነው። በማስማይ ስሙ ምን ይባላል? አማኑኤል ህብረት ቤተክርስቲያን። ግድግዳ አለው አይደለ? በር አለው፣ መስኮት አለው አይደለ? ቸርች ይባላል አይባልም? ይባላል፣ በተለምዶ ይባላል እኮ። ቸርች ነው ግን አይደለም። ቸርች አይደለም፣ አዳራሽ ነው። ስለዚህ የፕሮቴስታንቶች ቸርች የሚባል የላችሁም፣ አዳራሽ ነው ያላችሁ። መሰብሰቢያ አዳራሽ ነው። መሰብሰቢያ አዳራሽ ነው። የእህልን መጋዘን እኮ አዳራሽ ይባላል። ልዩ የሚያደርገው በእግዚአብሔር ልጅ በኢየሱስ ክርስቶስ ስም መሰብሰባችን ነው። ጥሩ እኮ ግን መሰብሰቢያው ስሙ ነው ዋናው እንጂ እኮ ስሙ ቸርች ነው የሚባለው ወይስ አዳራሽ ነው የሚባለው? ኢዝ ሉተራውያን ቸርች ኢን ሃምበርግ። ከዛ ሎኬትድ ብሎ ከነ ቦታ ይነግረናል። ጀርመን የሚገኘው ሃምበርግ የሉተራውያን ቸርች ነው። ቸርቹ ስርዓት አምልኮ የሚፈጽሙበት ነው። በደንብ ስሚ። ቸርቹ ህንፃ ነው። ቸርቹ አዳራሽ ነው። ግን ስሙ በቅዱስ ሚካኤል ነው። ግን እነሱ ፕሮቴስታንት ናቸው። እነሱ ሉተራውያን ይባላሉ። እነዚህ ሰዎች ሐዋርያት ካስተማሩት ጳውሎስ ካስተማረው ወንጌል ውጭ ናቸው። ፎዚያ ተመለሽ። ልክ አይደለም። ስለዚህ ለእነሱ ወንጌል ትሰብኪያለሽ። እየቆየሽ ነው። ሶሪ ሚውት አድርጌዋለሁ። ከያወራው ነው ግን ስህተት የሆነው ወንጌል ያው እንዲድኑ ሳይሆን ይሄኛውን ስህተት ስለሆነ እንዲያርሙት አስተምራለሁ። በጣም የቆየ እኮ ነው በነገራችን ላይ ግን ሊሆን ይችላል። እኔ ግን አላውቅም። እንደዚህ ያለ የማርያም ቤተክርስቲያን አላቸው፣ የቅዱስ ሚካኤል አለ፣ ሁሉም አላቸው። ፕላስ ደግሞ ቅድም እንዳሳየዎች ደግሞ ቀን ተወስኖ ደግሞ በራሳቸው መንገድ እያከበሩ ቀናቶች፣ ሰዓቶች፣ ሰቶች እንደዚህ ያከብራሉ። ስለዚህ ለእነዚህ ወንጌል ሰብኪያለሽ ማለት ነው። እሺ ጥሩ ጥያቄ ልጠይቅሽ። ሌላኛው እመቤታችን ላይ ነበር ርዕሳችሁ፣ ወደዛ ለመልስሽ። ኢዮባ ትቀጥላለህ ወይስ ልቀጥል? ኢዮባ ዲያቆን ይቅርታ፣ አንድ ጥያቄ ልጠይቅና በዛው ታልፍ አንተ። እሺ ፎዚያ መጽሐፈ ምሳሌን ትቀበይዋለሽ? 66ቱን እቀበላለሁ። መጽሐፈ ምሳሌን ትቀበይዋለሽ ወይ ነው? አዎ። በጣም ጥሩ። ምሳሌ 10:7ን እንዴት ትረጂዋለሽ? ወይም ጊዜሽን ለመቆጠብ የጻድቅ መታሰቢያ ለበረከት ነው ይላል። ሚዩትሽን አንሹና ይቅርታ ምን ታርገሽ ነው? ትቀጥላለህ ብዬ እኮ እየጠበቅኩ ነው። አይ ሚዩቴን አጠፋሁልሽና ጸጣሁ። ለዳቆን ለመልቀቅ አስቤ ነው። የጻድቅ መታሰቢያ ለበረከት ነው ይላል። አሁን አንቺ አዳራሽ ነው የምንሰበሰበው ስትይ እያወራን ያለ ነው ተያያዥነት ስላላቸው ኢንተርዲፔንዳንት ስለሆኑ እያንዳንዶቹ ዞሮ ዞሮ ሉተራንም አሁን አንቺ ሙሉ ወንጌል ነሽ አይደል?
አይ እኔ አማኑኤል ነው። አማኑኤል ህብረት። እሺ አማኑኤል ህብረት ነሽ። መቼም በሉተር ታምኛለሽ ወይስ አታምኝ? በራሱ በሉተር እኔ በኢየሱስ ነው። በሉተር አይደለም። ሃይማኖትሽን ከየት ተቀበልሽው ታዲያ? ይሄንን አሁን አንቺ አማኑኤልን በዩ ምንም ዲኖሚኔሽን ይኑርሽ ዳይሴክቱ እንዳለ ይሁንና የሉተር አስተምህሮን ታምኝበታለሽ ወይስ አታምኝበትም? ሉተር በሆነ ወቅት ሪፎርም አምጥቷል ስለ ድነት አይደለም እቀበላለሁ። ግን አሁን ሉተርን ራሱ ያስተምሮን ትቀበያለሽ አትቀበዩም? እመቀበለዋለሁ ማልቀበለዋለሁ። አይ እንደዛማ አይደለም። አሁን እኮ አንድ ሰው ምን አለ መሰለኝ ፎዚያ ይቅርታ ተማምሮ ሰው እሺ እንደዚህ እናድርግላት። ፎዚያ ኦርቶዶክስ ነበርሽ መጀመሪያ? አይደለም። ስለዚህ እሱ ላይ እንትን ባት ወንጌል ላይ ብናተኩር የለሽም። ስለዚህ ቀድሮም ፕሮቴስታንት ነሽ አንቺ አይደለ? ፕሮቴስታንት ክርስቲያን ነኝ። አይስለሽ ከድሮም ፕሮቴስታንት ነሽ። ኦርቶዶክስ ቤተክርስቲያን ክርስቲያን አልነበርሽም ነው ባጭው? አልነበርኩም። ለዛ ነው አሁን። እሺ የእመቤታችን ቅድስት ድንግል ማርያም ቀናት አየሽ፣ ቅድም አሳየሁሽ። ቀን ሰጥቶ ማክበራቸው እሱ ከመጽሐፍ ቅዱስ የወጣ ነው ብለሽኛል። እዚህ ሉተራውያን ቅድም ዮሐንስ ሲጠቅስ እንደሰማሽው ከክርስቶስ ውጭ ሌላ ልጅ የላትም፣ ኦልዌይስ ኤቨር ቨርጅን ናት፣ ዘላለማዊ ድንግል ናት ብሎ ያምናል ሉተራውያን። ትክክል ናቸው? ተሳስተዋል? እኔ መጽሐፍ ቅዱስ ያለውን በሙሉ እቀበላለሁ። መጽሐፍ ቅዱስ ብቻ ያለውን ሉተራውያን እንደዚህ ማለታቸው ነው ትክክል አይደለም? ትክክል አይደሉም። ስለዚህ ለእነሱ ወንጌል ስትነሽ እኔ ልክ ያልሆነው ልክ አይደለም እላለሁ። ማንም ይሁን ማን እኔም ጋር እኮ ሊኖር ይችላል፣ እኛም ጋር ሊኖር ይችላል። አሁን ሉተራን ብቻ አንተም ስላገኘ ነው እንጂ ሌላም አይጠፋም፣ ሊኖር ይችላል። እሺ ክርስቶስ የሞተው ለዓለም ነው? አዎ ለሁሉ። ለተወሰኑ ሰዎች ነው የሞተው የሚሉ ሰዎች ትክክል ናቸው? አይደሉም። እንደዚህ ብሎ የሚያምኑ ሪፎርምድ ወይ ደግሞ ካልቪኒስቶች አሉ። ክርስቶስ ተመርጦ የሞተው ለተመረጡት ናቸው የሚል እና ገሚሱን ለገሃነም ገሚሱን ደግሞ ለመንግስት አዘጋጅቷል የሚሉ ሰዎች አሉ። እነዚህ ጸረ ወንጌል ናቸው? አዎ ጸረ ወንጌል ናቸው። ግን ምክንያቱም የእግዚአብሔር ቃል ዮሐንስ 3:16 ላይ እግዚአብሔር አንድያ ልጁን የሰጠው ዓለምን እንዲወዱ ነው። እንዲሁ ማለት ዓለምን ሲል የሰው ዘርን በሙሉ ማለት ነው። አሁን ወንጌል የሚሰበከው እኮ ለዛ ነው። ምክንያቱም ሰዎች አምነው እንዲድኑ። ምርጫ እግዚአብሔር ነው። እሱ ሉዓላዊ ስለሆነ የፈለገውን መምረጥ ይችላል። እግዚአብሔር በእሱ ስራ ውስጥ አንገባም። ግን ወንጌል እንሰብካለን። ምክንያቱም እግዚአብሔር ለሰው ልጆች የሰጠው ስጦታ ነው አንድያ ልጁ። እዚህ ልክ ያለው ነው፣ ልክ አይደለም። ልክ አይደለም። እነዚህ የተረገሙ ናቸው። አዎ ከትክክለኛው ከሐዋርያ ከሰበኩት ወንጌል ውጭ የሚሰብክ በዚህም ዘመን ቢኖር የተረገመ ነው። እርግማን ጀመርሽ ዛሬ የሌለ ነው። እሺ ይሄን መጽሐፍ ታውቂዋለሽ? የመጽሐፍ ቅዱስ መዝገበ ቃል አውቀዋለሁ። ይሄንን ትቀበይዋለሽ? ጥሩ። ቅድም የዘረዘርኩትን ስለ ማርያም የሚለውን የተነተንኩትን ሰምተሽዋል? ሰምቻለሁ። ትክክል ነው። ትቀበይዋለሽ? ይሄን መጽሐፍ መዝገበ ቃላቱን እቀበለዋለሁ። ታዲያ እነዛ ዮሳና ያዕቆብ ስቀበለው ግን እንደ መጽሐፍ ቅዱስ አይደለም የምቀበለው፣ እንደ ሪፈራንስ ነው የምቀበለው። ሪፈር ተጽፎ አሁን ሪፈር ስታደርጊ ማርያም የሚሉትን 8 ማርያሞች ይዘረዝራል። እነዛ የጌታ ወንድሞች የሚለውን እዚህ ጋር አንድም ቦታ ላይ ዮሴፍ ከማርያም ጋር ክርስቶስን ከወለደች በኋላ ከእሷ ጋር ተገናኝቶ ጋብቻ መስርቶ የወለዳቸው ልጆች ናቸው አይልም። ግን እሺ፣ ስለዚህ ማህበር እንዴት ትቀበዋለሽ? እኔ ግን መጽሐፍ ቅዱስ የተጻፈበት ዓላማ እንዳንስት ነው የምፈራው። አሁን መጽሐፍ ቅዱስ እኮ የተጻፈበት ዓላማ ይሄን ስህተት ተሳስቷል ማለት አለብሻ። ለምን ምን ተሳሳተሽ? ነገር የቱን የተሳሳተ አይልማ። አንቺ የምትይውን ነገር አይደግፍማ። ይሄ እንደ አንቺ ከሆነ የቅድስት ድንግል ማርያም ልጅ ስላለ ለመለየት እኮ ነው። የትኛዋ ማርያም ሲባል ኢየሱስን የወለደችው መለያ እኮ ነው አይደለ እንዴ? ጥሩ። ስለዚህ አንቺ ኢየሱስን የወለደችው ምክንያቱም ሌሎች ማርያሞች ስላሉ ማለት ነው። በጣም ጥሩ። ሲለያቸው ግን እነ ያዕቆብ እነ ዮሳ እነ ስምዖን የድንግል ማርያም ልጆች ናቸው ያለው። እሷ እኮ ማርያም ሌላ ናት በነገር ላይ። ስለዚህ ማርያም ሌላኛዋ ማርያም ናት፣ የኢየሱስ እናት አይደለችም ያችኛው። ስለዚህ እነ ያዕቆብ እነ ዮሳ እነ ስምዖን የሚባሉት የድንግል ማርያም ልጆች አይደሉም። እግዚአብሔር ይስጥልን። ኢዮባ የምትቀጥለው ነገር አለ? እኔ ግን ልጠይቅህ። ቆይ ትጠይቂያለሽ። ልጆች አሏት ሌሎች ብለሽ ታምኛለሽ? እንደ አንቺ
ወንድሞቹ ይላል እንግዲህ ዮሐንስ ወንጌል ላይ እና ወንድሞች ስለዚህ አይደለም ጥያቄ፣ ወንድሞችማ ይላል። አዎ ካሉት ያው አለው ብዬ ነው ማምነው፣ አላት ብዬ ነው ማምነው። ኦኬ ወንድሞች ስላለ እነዛኛዎቹ ግን የማርያም ወንድሞች ስላለ ነው የኢየሱስን አይደል? የወለደችው የማርያም ልጆች አይደሉም እነዛኛዎቹ። መዝገበ ቃላት ላይ ቅድም ያነበባቸው ኢየሱስን የወለደችው ማርያም ልጆች አይደሉም፣ ሌላ ማርያም ናት። ኦኬ እነዛ እሺ፣ እሺ ወንድሞች ስላለ ነው ልጆች አሏት ብለሽ ያመንሽው? ወንድሞቹን መሰለ ይላል። ለምሳሌ ዕብራውያን ላይ እሱ ሌላ ነው፣ ሌላ ከሆነ አውድ መጠበቅ ጥሩ ነው። አውድ ጠብቀን መተርጎም አለብን እንዳንሳሳት። ጥሩ ነው። ምክንያቱም መጽሐፍት ፖዚያ እንዴ ጥሩ ነው። አውድ መጠበቅ ጥሩ ነው። ወንድሞች ስላለ ብለሽ ነው እንጂ አንቺም እኮ አውድ ጠብቀሽ አይደለም። አይ አውድ ጠብቄ ነው ካልሽ ግን እስቲ አንዱን አውድ ጠብቀሽ የማርያም ልጆች እንደሆኑ አሳይ። እሺ ማቴዎስ 7:3 አውጣልኝ። እሺ ምን ይላል? እናንተ ስክሪን ላይ ስለሆናችሁ ታወጡታላችሁ ብዬ ነው። ሌላውም እንዲያየው ልትችል ከሆነ እንደዛ አድርገን ብናነበው ጥሩ ነው። እሺ ቴዲ እንግዲህ እሺ ችግር የለም። ስንት ነው ያልሽኝ? ማቴዎስ 7:3 ያንቺን ልመና ሰምቶ መብራቱን መጣ። እሺ እሰይ ማቴዎስ እንደለመንከው 7:3 7:3 እሺ ያ እሺ እሺ ኦኬ እኔ እዚህ ጋር ላንብበው መሰለኝ፣ እሱ ጋር አይታየኝም በደንብ። እሺ ያው አይታየም። ይሄ ይታያል እኮ በደንብ። ችግር የለውም። እኔ ትንሽ የኔና እሺ ችግር የለም። ችግር የለውም። ቆይ ጥቅሱ ሜቢ ከተሳሳትኩ አስተካክላለሁ። 5 ማለት ጠብቁኛ፣ ተረጋጉና ጠብቁኝ። ይቅርታ ልሳሳት እችላለሁ። ቦታውን ነው እንጂ የምሳሳተው እንትኑን አልሳሳትም። ሀሳቡን አይዟችሁ። ሀሳቡን እየነገርሽን እስከዛን ጥቅሱን ብትፈልግ ይሻለው ጊዜ ከመንገድ ጥሩ ነው። ተሳስተሻል። ጥቅሱ ስለተሳሳሽ ፈልጊው አንቺ። እስከዛ ወንድሞች ይቀጥሉ። ተሳስተሻል። ስለ ጉድፍ ስለሚያወራ ነው። ችግር የለም መምህር ተዋትና ራሷ ትጥቀስ። ችግር የለም። እሺ ለዮባ እስከምታወጣ ጥቅሱ ይሄ ለዮባ ነው እንግዲህ ለአንቺ አይደለም። እሺ ይሄ ሴንት ክርስቶፎሮስ አንግሊካን ቸርች ነው ይሄኛው ማለት ነው። ከአንገት በላይ እንደዚህ ሆነው ይሄኛው ስል እዚህ ከነስሉ ቁጭ አድርገው የቅዱስ ክርስቶፎሮስ ቤተክርስቲያን የአንግሊካን ቸርች ነው እና እዚህ መጨረሻ ላይ ሴንት ክርስቶፎሮስ አንግሊካን ቸርች ይላል። ቀለሜ አቡነ ቡቺ እያለ ሲሳለቅ የነበረው ራሱን ከነስ ደግሞ ሌላ አንዱ አባት ነው እንኳን በምስስሎች ነው እንኳን እንዳንል የቅዱስ ክርስቶፎሮስ ቤተክርስቲያን የለም ስለማይገባው አይደል? እኛ ላነጽመረ ራሱ ይህንን ስላይተሽ ታውቂያለሽ? ፎዚያ እስቲ ማን ነው በእናትህ? ምንድን ነው? ቅዱስ ክርስቶፎሮስ ይባላል። ችግር የለም። ቅዱስ ክርስቶፎሮስ ይባላል። ቅዱስ ክርስቶፎሮስ ይባላል። ምንድን ነው? ፍጡር ምንድን ነው? የትኛው? ይህ አውሬ የሚመስለው ምንድን ነው? ይሄኛው ይሄ ቀይ መስቀል ነገር ነው የያዘው ፊቱ የአውሬ የሚመስለው ምንድን ነው? ስዕል በጣም ገራሚ ነው። ምንድን ነው? የት ሄድክ? አይሰማም። ስታካርጎ ነው የሴንት ክርስቶፎሮስ ቤተክርስቲያን እና የእሱ ስዕል ነው እያሳየሻለሁ። ማስካርጎ ነው። ምንድን ነው ማለት? አይ እኔ አልገባኝም። ይሄኛው ክርስቶፎሮስ ማለት ጸዋሪ ክርስቶስ ጋድ ቤረር ማለት ነው። ክርስቶስ በህፃን ልጅ ከላይ እንደምታየው በህፃን ልጅ አምሳል ተገልጦለት በህፃን ልጅ አምሳል ተገልጦለት ክርስቶስ ይዞ እሱ ህፃን ልጅ እንደተሸከመ አድርጎ ነው ያስበው። ግን የተገለጠ ነጭ በነጭ ጋ ለብሶ የምታየው ክርስቶስ በአረጋዊ አምሳል ይገለጣል፣ በወጣት አምሳል ይገለጻል፣ ለእንደ ሰው እንደ ቅዱሱ ብቃት ይገለጽና ይህ አባት ክርስቶስ በህፃን ልጅ አምሳል ተገለጸለት። ከዛ በጣም መልኩ ደምግባቱ ያማረ ስለሆነ እባክን በእኔ ደምግባት ሰዎች እንዳይሰናከሉ ፊቴን የሌላ ሰው አውሬ ያርግልኝ፣ በቃ ልሸፈን ነው በቃ ምክንያቱም ደምግባቴን አይቶ ሰው እንዳይማረክ ብሎ ከዛ ሲሳል እንደዚህ ዶግ ሄድድ ተደርጎ ይሳላል ስዕሉ ማለት ነው። ግን እንጂ ፍጹም ሰው ነው ተፈጥሮ ምናምን ሰው ነው ከአንገት በላይ ውሻ ሆኖ አይደለም። ግን ይህንን
ፕሮቴስታንት ወገኖቻችን የኦርቶዶክሶች አቡነ ቡቺ እያሉ እየተሳለቁ በመሳለቅ ይህንን ቅዱስ አባት ሲያጠለጥሩ ነበረ። ግን በሚገርምሽ ግን በዚሁ ቅዱስ ስም የቅዱስ ክርስቶፎሮስን ቤተክርስቲያን አላቸው ስሙ አንግሊካን ቸርቾች ኢትዮጵያ ውስጥ አይደለም ያለው። ይህ እንደዚህ ማድረግ ጸረ ወንጌል ነው። አሁን ይሄ እኮ ከወንጌል ጋር ራሱ እኮ አይገናኝም ማለት ለሰውየው ተገለጠለት። እሺ በሆነውን መንገድ ተገለጠለት እንበል ተገልጦለት ከሆነ ማለት ነው። ግን እሺ ለሌላው ምንድን ነው ጥቅም? ወንጌል ሰበከና ሰዎች ዳኑ ነው ምንድን ነው? እኔ አልገባኝም። አሁን አንተ አልማየት ጋድ ይላል ዩ ሃቭ ብሌስድ ዩ ሰርቫንት ኤንድ ማርቲር ክርስቶፎሮስ ይላል። አሁን ይሄ አባት ሁሉን ቻይ የሆነ አምላካችን እግዚአብሔር ነው። የአንተ አገልጋይ የሆነው ክርስቶፎሮስ ሰማዕቱ የተባረከ ነው ይላል። እንግዲህ እሱ እንግዲህ በዘመኑ ወንጌል ሰብኮ ሞቶ ሊሆን ይችላል። ግን አሁን ሌላው ከሱ በኋላ ያለ ትውልድ ግን ይህንን አድጎ መቀጠሉ ትክክል ነው ብዬ አላምንም። አንግሊካን ቸርቾችን ብታገኛቸው ወንጌል ሰብኪያቸዋለሽ? አዎ ልክ አይደለም። ልክ ያሉ ነው። ይኸውልህ የትም ቸርች ይሁን የትም እኔም ጋር ቢሆን ብያለሁ እኮ እኔም ብሆን ልክ ካልሆንኩ ልክ ያልሆነው መመዘኛው ቃለ እግዚአብሔር ስለሆነ ማንንም የሚመዝነው የእግዚአብሔር ቃል እስከሆነ ድረስ ከእግዚአብሔር ቃል ስልጣን በላይ ሊሆን የሚችል ምንም የለም። ስለዚህ በእግዚአብሔር ቃል ሲመዘን ልክ ካልሆነ ይወድቃል ማለት ነው። በቅንነት ስለምትመልሽልን እግዚአብሔር ያክብርልን። አሁን